ሰላም የራክሽ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ ባበደ ቪዲዮ ተመልሼላችሁ መጥቻለሁ ከእናትየዋ ጋር። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ ይዤላችሁ የመጣሁት ደግሞ የፊሶን ፕሮጀክት ነው። ትልቁ ፕሮጀክት ማለት ነው። አብዛኞቻችሁ ታውቁታላችሁ፣ እሷ አታውቀውም። እኔ ከዚህ በፊት አይቼዋለሁ፣ ግን ለእሷ አሳያታለሁ። አንዳንድ ነገር እነግርሻለሁ ምናምን ነገር በጣም ያምራል። ብቻ እሱን አብረን እናየዋለን። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ። አቡበከር ሀጂ ይባላል። አርክቴክት ነው። ትልቅ ካምፓኒ ያለው ኢንዶኔዥያ ላይ እና በሱ ወጪ ነው አይ ቲንክ መንግስትም ያግዘዋል፣ ግን በሱ ወጪ ነው እንዳለ አሁን የምታያቸው ነገሮች የሚሰሩት ማለት ነው። በራሱ እንትን ነው እና ማለት የት እዛ ኤርትራ እና ደግሞ እንትንም ነው አርቲስት ነው። በዛ ላይ ነው ዘፋኝ ነው። እኚህ እንዳለ የሱ ሰራተኞች ነው ከላስ እኚህ እንዳለ የሱ ሰራተኞች ናቸው ሁሉ። ኤርትራዊ አርኪቴክት አቡበከር ሐጂ ሐሰን ይባላል። ኤርትራዊ አርኪቴክት በጣም ጎበዝ ነው። ኣብ ኢንዶኔዥያ ዝተመስረተ ኩባንያ አርኪቴክቸርን ህንፃ ነው። ዲዛይኑ እንዳለ ማለት ከዚህ ውስጥ በጣም እንትን ነው ያለቀም አለ። በጣም ትልቅ ፕሮጀክት ነው ማለት ዝም ብሎ የተወሰነ ትንሽ ነገር አይደለም። ገድብ አለው ውስጡ። ያ ገድብ እንደውም ሙሉ ተራራ እንዲያፈርሰው ነው ውሃው እዛ ጋር እንዲሄድና ገድብ እንዲሰራ ራሱ ያደረጉ። በጣም ነው እዚ ኩባንያ እዚ ብ25 መሃንዲሳት ዲዛይነራት ክእላታት ቴክኖሎጂ ሓበሬታን ክእላታት ፍሉይ ጥበባት ህንፃን ስርሑ የሰላሰል የሚገርም ነው። ቅርጻ ቅርጽ ነው። ዋሽንት ትብልባል ካብ ቋንቋ ብዛዊ ተወስደት ኮይና ትርጉማ ወይ ሀገር ማለት ከባህል ጋር እንዳለ የተሰራው ባህልን ታሪክን አንድ ላይ አድርጎ ነው ራሱ ፕሮጀክት ነው የሰራው። ዝም ብሎ ዘመናዊ ፕሮጀክት ራሱ እያየው ነው እኮ አሁን እዛ ጋር ጸጉር ምናምን ኣብ ስነ ጥበብ ኣብ ኢደ ጥበብ ኣብ ዲዛይናትናን እቲ መበቆሉ ሪና እቲ ዝወረስናዮ ርስና ክኸውን ስለ ዝደለና ኢና ነዚኣ ቃል መርስና የሰለና። የሚገርም ነው። ውሃሽን ኣብ ተፈጥሯዊ ነገራት ፍሉይ ኣተኩሮ ሂቡ ዝዓየ ኩባንያ እዩ። ሓደ ካብኡ ናብ ከውሒ ዝተለወጠ ኣእዋም ማለት ቬሪፋይድ ውድ ተጠቂምካ ዝትግበር አይገርምም? እንጨቶችን እንደተቀበሉ እዚኦም ቅድሚ ሚሊዮናት ዓመታት ብኸም ምንቅጥቃጥን ምግምማዕን ምድሪ ዝኣመሰሉ ክስተታት ኣብ ትሕቲ መሬት ዝተቐብሩ ገዘፍቲ ኣግራብ ኮይኖም ብመስርሕ ምዕደና ማለት ፐር ሚነራላይዜሽን ናብ ኣኻውሕ ዝተለወጡ መሬት ውስጥ ተቀብሮ የቀረበ እንትን እንዳለ ዘይብሎም ክቡራት ኣእዋም ሰምተሽ ማለት ነው። ብቻ መሬት ውስጥ ተቀብሮ ማለት ነው። ውሽጢ መሬት ዝርከብሉ ምዃኖም ዝርከብሉ ቦታ ንምድህሳስን ምንድን ነው ምፅኦምን የለም አትከል ነው ዝግብር እኳ እንተኾነ ካብኦም ተቐሪፁ ዝውፅእ ፍርያት ግን ንዘንቲ ዕለት ዝናበር ክቡር ንብረት እዩ። የሚገርም ነው ግን አየህ እንጨቱ ምን አይነት ቅርጽ እንደተሰጣ እንጨት ይመስላል። መቀመጫ ነው። አያ መቀመጫ ነው ማለት ጀግና እኒ ሻምቡቆ ከመሆን ለኻስ ተአል መገመድ ምውሃድ ዝዳሉ አባይቶን ካልእ ኩባንያ ዋሾን ዝጥቀመሉ ቀጥዩ አየ ማለት መናፈሻ በሸምበቆ ነው። በሸምበቆ ተሰራ። ሻምቡቆ ዝስራሕ አባይትና አብነት ናብ ጽባቐ ክህልዎ ዝኽእል እኳ እንተኾነ ኬሚካላዊ መስርሕ ከም ዝሓለፉ ምግባር ዝነውሐ ዓመታት ዝጸንሓሉ ኩነታት ንምፍጣር ኩባንያ ዋሾን ብትኩረት ካብ ዝዓየሉ እዮም።
አስበሽዋል? አንድ ጥቁር አበሻ የሆነ ትልቅ ካምፓኒ ገጡ ነጮችን ቀጥሮ ማርያምን ታሪክ ነው። መታደል ታሪክ ተገለበጠ። ታሪክ ተቀይሯል። መሰረታዊ ራዕይ ኩባንያ ውሃሾን ባህልን ልምድን ህዝቢ ኤርትራ ዲዛይኑ ይሄ ነው። ምንድን ነው በቁላዊ ቅዲ ህንፃ ሃገርና ናብ ዘመናዊ ቅዲ ንምርዓን በተሓደ ስታዲየም ኣብ ዓውዲ ህንፃ ከም ኣርካን ዝጥቀስ መሬት ዝመልእ ናይ እምኒ ፀጋታት ሃገርና ብውሕልነት ንምዝማዝ ድማ በቲ ካልእ እዩ። ኣብዚ እዋን እዚ ኩባንያ ዋሾን አምር ቦታው እንትን 40 ምንጭ ነው መስለኝ 40 ምንጭ አካ መጻኢ ፕሮጀክት ከመበገስ ድማ በሀገር ደረጃ ዝጥመቱ ክልተ አገደስቲ ፕሮጀክታት ኣብ ምትግባር ይርከባሉ። ውጭ ሀገር የምናየው አይነት ወደ ቻይና አካባቢ የሆነ የምታየው አይነት እንትን ነው። በስማ ይሄን አሶሻል ሲያልቅ ማየት ኢየሱስ ኩባንያ ዝተፀውዐ ምህናፅ ማእከል ቱሪዝም ዝዕላኑ ፕሮጀክት ዋሾን እዮም። ካልኣይ ፕሮጀክት ከዓ ኣብ ዲጋ ገርገራ ሃገራዊ ፓርክ ምህናፅ ኤርትራ ምስ ብዙሕነት ባህልን ልምድን ህዝባ ይኹን ባህርያዊ ከባቢታትን ክሪማን ዝዘመን ዝተፈላለየ ቅዲ ህንፃታት ዘለዋ ሃገር እያ። ምዝተፈላለየ ስልጣኔታትን ግዝኣታዊ ስርዓታትን ዝተኣታተወ ዘመናዊ ህንፃታት ትሕቲ ቅርፂ ወዘተ እንተላይ እቲ ከም ዓለማዊ ባህላዊ ውርሻ ብዩኔስኮ ተፈላጥነት ዝረኸበ ኣርት ዴኮ ዝኣመሰሉ ቅዲ ህንፃታት ትውንን። በዚ መሰረት ነዚ ዝተጠቕሰ ድሕረ ባይታ ምርኩስ ብምግባር ኣብ ዝተፈላለየ ዞባታት ኣብ ልዕሊ ዝርከብ ያታውን ዘመናውን ቅዲ ህንፃ ሃገርና ዓሚቕ ፍልጠት ክእከብ የድሊ ስለ ዝነበረ ኩባንያ ዋሾን ንሰፊሕ ክፋል ሃገርና ዝሸፈነ ዳህሳሳዊ መፅናዕቲ ኣካይዱ። አሁን እሱ የሚለው የሀገሩን ቅርስ የነበሩትን ሁሉ ቅርሶችን ባህሎችን ሁሉ ዳሰሳ አደረገ። የምርሽን ነው ሰምተሽ? አዎ የምሬን ነው። ጋይስ ልክ ነች። ኮሜንት ላይ አስቃኘ በቃ እንዲህ ነበረ እና ይሄንን ወደ ስራ ያመጣውና ይታያል ማለት ነው። በዘመናዊነት ያሳለፉትን ታሪክ በጦርነቱ በምን ኤርትራ ያለፈችበትን ነገር ሁሉ በዚህ ህንጻ ውስጥ ሁሉን ታየዋለህ ማለት ነው። ይሄ ሁሉ እንደዛ ነው የሚለው። በቃ እኔ አሁን ከንትኖች ያነበብኩትም እንደዛ ነው። እቺ ሀገር ከነበረችበት እስካለችበት ድረስ በዚህ ህንጻ ሁሉን ነገር የኤርትራን ባህል ምን እንደሆነ እንዴት እንዳሳለፈች እንዴት እንደነበረች ሁሉ ከመነሻው እስከ መጨረሻው እዚህ ህንጻ ውስጥ እናገኘዋለን ማለት ነው። ያው ኮሜንት ላይ ንገሩን ጋይስ። እኔ አይቼዋለሁ በቃ አዎ ትችልሽ እንዴ? በቃ ይሄ ስላል እየሰማሁም ነው። እዚ ኣብ ልዕሊ በቁላዊ ቅዲ ህንፃ ሃገርና ኣገዳሲ ግንዛቤ ዝፈጠረ መፅናዕቲ ምስተዛዘመ ራእይ ኩባንያ ውሃሾን ንምትግባር ዝተበገሰ ቀዳማይ ፕሮጀክት ብስልቲ ኩባንያ ዝተፀውዐ ምህናፅ ማእከል ቱሪዝም ውሃሾን እዩ። ኣብቲ መጀመርታ ብዙሕ የሚለውን አሁን ስሚና ተርጉሚልኝ። እሱ የሚለውን ስሚና ሞክሪ። ኣብቲ መጀመርታ ብዙሕ ፃዕርን ግዜ ዝወሰደና ነዚ ገዚፍ ህንፃ ዝዝከም ስትራክቸር ኣብ ምውፃእ ማለት መጀመሪያ ከዚህ ይነሳና ለዚህ ግዙፍ ህንፃ አለ ለመልሰው በጣም ግዙፍ እና ታሪካዊ ኩባንያ ዝተፀውዐ ኩባንያ ማእከል ቱሪዝም ውሃሾን እዩ። ስሚ በደንብ ስሚ። ኣብቲ መጀመርታ ብዙሕ ፃዕርን ግዜ ዝወሰደና ነዚ ገዚፍ ህንፃ ዝዝከም ስትራክቸር ኣብ ምውፃእ ማለት ለዚህ ግዙፍ ህንፃ አለ። ከዛ ማለት ቦታው ለቱሪዝም መስህብ የሚሆን ትልቅ ግዙፍ ህንፃ ነው እየተሰራ ያለውና አለ ብቻ ትንሽ ነው የሚቀረኝ።
ሻምቡቆ ንመጀመርታ ግዜ ኣብ ምስካም ከቢድ ህንፃ ዝጥቀመሉ ስለ ዘለና ተፃዋርነቱ ብዘረጋግፅ መንገዲ ከዓ ስትራክቸር ክነውፃሉ ክንኽእል ነይሩና። ሸምበቆ ለመጀመሪያ ጊዜ አለ ለትልልቅ ፕሮጀክት ስራ ላይ ዋለ። እኔ እዚህ እናንተ ግን ኮሜንት ላይ ልክ ከሆነች ንገሩኝ። የምሬን ነው የምልህ። ከተሳሳተች ተሳስተሻል በሉ እናንተ ለሽም ብላችሁ አይደለም። ከስህተቴ ካልተማርኩ ከምንም ስለማልማር ንገሩኝ። ግን እንደዛ ነው እንዴ። እዚያ ከምቲ ትሪእዋ ዘለኹም ናይ ኣግዶ ምስሊ ዘለዋ ስትራክቸር እቲ ከቢድ ወይ ገዚ ናይ ኣግዶ ናሕሲ ክትስከም ዘኽእላ ዓይነት ኢና ሰሪሕናያ። በጣም ነው ጊዜ ነው እስከ ዛሬ ካየኋቸው ይለያል። ኣብ ከበታታት ዘሎ ቅዲ ህንፃ ኣብ መታሕት ዘሎ ቅዲ ህንፃ ከመይ ጌርካ ኣዋሲድካ ሓድሽ ኤርትራዊ ቅዲ ህንፃ ትፈጥር። አዲስ ኤርትራዊ ህንፃ ይፈጠር። እና ጋይስ ምን ያህል ደርሷል? አሁን ይሄ ጋይስ ያለቀ እንዳለ አይቻለሁ በባለፈው ቪዲዮ፣ ግን አሁን ላይ ምን ደረጃ እንዳለ አላውቅም። እና ኮሜንት ላይ ንገሩኝ። ሆቴል ነገር አየህ በኩሉ ውሃ ንኤርትራ ዘንጸባርቕ ኣብ ኣዝመት በፅሓይ ወዲ ሃገር ይኹን ወፃእተኛ ይኹን ምስ ኤርትራ ባህላን ልምዳን ፍርያታን ዝላለየሉን ቦታ አየር ቅድም የነገርኩ እሱም ነገረ ማለት ነው። የኤርትራን ባህል ታሪኳን ይዘቷን ሁሉ በዚህ ውስጥ ታገኙታላችሁ። ቅድም ነገር ያለው ያው ሕሉፍና ዘንጸባርቕ መጻኢና ከዓ ዝእንፍድ ነቲ ዝመፅእ ዘሎ ወለዶ ከዓ ሓቂ ዝኾነና ወይ መሰጋገሪ ዝኾነና ባይታ ታሪክ ኣብዚ ማእከል ልዕሊ 40 ዝተፈላለየ ባህላውን ዘመናውን ዘቤታዊ ፍርያት ዝሽየጠለን ድኳናት ልዕሊ 15 ኣብያተ መግቢ ካፈታት 15 መግቢያ ነው። አብያተ መግቢያ አለች። ልዕሊ 40 ዝተፈላለየ ባህላውን ዘመናውን ዘቤታዊ ፍርያት ዝሽየጠለን ድኳናት ልዕሊ 15 ኣብያተ መግቢያ መሰለኝ መቅዲ ነው ያለችው። መግቢ ነው። ኣብዚ ማእከል ልዕሊ 40 ዝተፈላለየ ባህላውን ዘመናውን ዘቤታዊ ፍርያት ዝሽየጠለን ድኳናት ልዕሊ 15 ኣብያተ መግቢ 15 መግቢያ ያለው ማለት ነው። ብቻ ባህላዊም ዘመናዊም ያጠቃልላል። አብያት ማለት ምንድን ነው? አብይ ማለት የመጀመሪያ ነው አይደል? አብይ የመጀመሪያ ዋና መግቢያ 15 ዋና መግቢያ ያሉት አብያተ መቅዲ ያለች መስሎኝ ቤተክርስቲያናትን መግቢ ነው። ዝሐቁፍ ይሁን ላይቶቹ ሓደ ከብተን ካፍታት ኣብዚ ማእኸል ዝርከባ ሰውራና ዝብል ሽም ኢና ሂብናዮ። ብሔር ብሔረሰቦችንም እዚህ እናገኛለን ማለት ሰውራና ነው። ከዓ ኣብ ጎቦታት ጫካታት ሩባታት ስለ ዝነበረ እቲ ግዳማዊ ትርኢት ናይቲ ካፌ ከም ጎቦ ኢና ዲዛይን ጌርናዮ። ተራራው ግዳማዊ ትርኢት ናይ ተራራውን ነው ፍቆ የልሽ ሆቴል ሊያረጉት ያሰቡ ውሃ አለ ከዛ የሚወርድ አይደል? እቲ ካፌ ከም ጎቦ ኢና ዲዛይን ጌርናዮ። በመዳ እስኪ ያልቅ መቸኮል ነው ሲያጎረ እቲ ናይ ውሽጡ ዲዛይን ከዓ
نتي مثل ناي صورة كم زن صبارتنا لنا نعبنت مريتو ورس حمد غيرنا اتكوف مبلن ترابيزاتاتن بإنن انشيتن سرحنا اتناي وشتو ترقيت كاا ጫካ አይነት አምሲና ውስጡን በጫካ አይነት ተጠርቦ መሬቱ ማለት ነው ተጠርቦ ተስተካክሎ ብዙ ማለት ቅርጻ ቅርስን ይዞ የአገር ባህልን ይዞ የሚሆነ ግን መሬቱ ተቆፍሮ ወይም ደግሞ ተስተካክሎ ተጠርቦ ሓደ ፋክቲ ሃይላይት ናይት ማእኸል ወይ መለለይ ናይት ማእኸል مسلي مسوب زلوا ريستوران ريستوران ويني يزالت እኔ ነኝ የማጣው ሲያልቅ በስ ከዛል ቆዩ ሲያምር ማለት ከምሩት እንዝበዝ ሐቢያት ምግቢ ኣብ ኤርትራ ወይ ናይ ከበሳ ምግቢ ወይ ናይ መታሕት ወይ ናይ ገማግም ባሕሪየን ዝገብራ نأرفع توكل نجار تقبل تدري حاجة زين سلستين أبحاث قطمران كتغلى لك أبتعبت مقبتك نايرترا تراجع خانة ولا ترقيت نايرترا حاترك تجين بالله بسبحرو تخدموا له تأجادوا له تأجنت له وستنا إرترا بكل مدايا كتستماطر تغلى ما نسيت ما تفجر لا لكن من جي بقام يعني وسكرك راز دكون معكل توريزم وحاشم وعلنت ببزن طبو تاريخ بحلل لندن هزبي ارتاع زسم ندو أعمروز في السالو كل عقل قلوتات زوالة دي عبي معكل يخول جرمنا كالآي بروجيكت كوبانيا واشون من ده اللي بيبوتو كون يلنو عند بوتا كلاي بروجكت كوبانيا واشون مسبيت صحبت بريزيدنت من بروجكت عدهالون بمتأسسار يا عدهالو أبوار وقتها تزركب عدهالو أقر مسؤول ويقرقر أسخن عيهم مسرته نزل بروجكت زين من برقاس الدرخة أتي ديكاتاتنا من جمعين سرد حرشوي المعات المترايز يقوانا ما كان سحبتن معروفون زبيتاون قدامون بسحت خوينا نزل الناس على المدبيك فكرة الله بحسبل مريك قال البريزيدنت إسياس أفوركيو ማለት ቤተ መንግስትን የሚሰሩ መሰለኝ بريزيدنت إسياس قبل تخطاطون أنا حسابات نفس المكايو نارون صفتون حكيو السلاسل زلو كنين كلنا تسرح بالتاريخ سلسة أساسا زقنا هالغاب كي فتر كي نكنا كي وسخنا سرحت رزلوه كان جمر سسين جبرنايا أوشتي يكون أبدك تتبنو قصود الكالات تتبنو قصود المساحة موزيومات زلو خيتر في أبروما عد إنجليز أدس أبابا أستقالنا صميغنا تتسرح كوبانيا واشون نزي بروجكت زين متكبر فلما مسمع كل كارتان حبريتان إرترا كوبانيا هنسا سجنن بروجكت عد هالون تلافينو عبتبوتا أفنوي مسمعتيو أكايدون أبز أمام كالسمية الكبابي مستلائي وحاشون استقلت مثل التعام تحكز وصان نايم مخارن كيسان سرح تسلاسيو هنا سرحي جمش قدو هنا زينا كيسان سرح مستسرحان حفشاوي تلمي مالتنا في نايت بروجكت أو ورقة تحديثهم زي حكروا بها لعين زي السحر لا عمرو زي الزاني من نافشات حيكون انتنو عبز التزانين زي تحدثنا عمرو تاريخ إيرترا خابتن تاو زمن كساب أوان ناسلت مغرات سلطانين تاريخ الإيرتراز خصوصا كبرتات كم بحلا ومشا نبكت سالي ولدوتات متحلافن مثل إيرترا مقلاحن عبيد تويزم نمدر رخنيو حمرت علامه تعمرنا صبغا ببلحسن هنسا تسنيو
نتدنى مريت كبابي كرم أزدرب وحنا نتحالفوا تلمي أزي هاجرو بارك عوشتو زتفلاليو مزناقعي بوتاتات معشق مكاين وهابتي أقلقلوت نقصان تكالات نرئيت قراية سلام زعدن مجو كرنا وزتون زحقوا فيه تيز عليه أبوشتو زدكون بوتاقن دنب تاريخي أبز دنب تاريخ أما جمريا زتكال حاولت بويايو وقلت كسب مخانو أبز نقرلو سنشرو متع أفريقيا تركا إيرترا تاريخات كابتن تزجمر مخانو زريهي أبويا استرخده نايك محاد 1,000,000 عامت عسكرين سب ياونتو أبز بارك بحاولتي كسنديو ማከል ስሕበት ንግስነት ዓማት ዝነበረት ጥንታዊት ከተማ አዱሊስም ቅርሳን ታሪኻን ንዘንትለት ኣብዚ ፕሮጀክት ክውቀር እዩ ካብዚ ሓሊፉ ኣብ ቀዳማይ መፋርቕ 4ይ ክፍለ ዘመን ፈለማ ፍሬሚኖጦስ ዝተባህለ ሶርያዊ እምነት ክርስትና ናይ ሎሚ ኤርትራ እትርከቦ ንግስነት ኣክሱም ክስበኽ ከም ዝጀመረ እዚ ካብ ሶርያ ዝተበገሰ ጉጅለ ሰባኽያን ኣብ ባሕሪ ብዘጋጠሞ ሓደጋ ጃልባ ናብ ሕጂ ኤርትራ እትርከቦ ከባቢ ከም ዘላገሰን እግረ መገዱ ስብከት ከም ዘካየደን ዝዘንቱ ታሪክ ብድሕሪ ፍሬሚኖጦስ ዝሰዓቡ ኣባ ሓኒ ኣባ ሊባኖስን ኣባ ኣረጋውን ዝርከብዎም 9 ጻድቃናት ድሕሪ ዘካየድዎ ሓያል ዓመታት ዝወሰደ ስብከት ድማ ሃይማኖት ክርስትና ኣብ ኤርትራ ክረግእ ከም ዝጀመረ ዝትርኽ ቅርፃ ኣብዚ ደንበ ታሪክ ክስነዩ ኣብ 7ይ ክፍለ ዘመን ነቢ መሐመድ እምነት ምስልምና ንምምሃር ሓያል ጎስጎስ ኣብ ዘካየደሉ ዝነበረ እዋን ምስ ሰዓብቱ ሓሳረ መከራን ጭፍጭፋን ኣብ ዘጋጠመሉ ናይ ቀረባ ኣዝማዱን ሰዓብቱን ናብቲ ሰለማዊ ዝኾነ መሬት ሓበሻ ናይ ሎሚ ኤርትራ ከይዶም ከም ዝዕቀቡ ዝገበረሉ ታሪኽን ሽዑ ዝተሃንፀ ልዕሊ 1400 ዓመታት ዘቑፀረ ታሪኻዊ ቅርሲ መስጊድ ሰሓባን ካልእን እውን ኣብዚ ደንበ ታሪክ ተቐረፂ እዩ ብዘይካዚ ታሪክ ወራራትን መኸትኡን ክሳዕ ግዜ ናጽነት መስርዑ ሓልዩ ዝቕረጾ ደንበ ታሪክ ይኸውን እንጃ ምን ያህል እንደደረሰ እናንተ ኮሜንት ላይ ንገሩ። ያ ጋይስ የዛሬ ቪዲዮ ይሄን ይመስል ነበር። አፈታ ዘና እንዳላችሁበት ከኔ እኩል ላይ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምናገኛችሁ ድረስ እንወዳችኋለን።